መቋጫ የሌለው ጭንቀት። አንዳንድ ጊዜ ሰው ከሌላ ሰው ጋር አይደለም የሚዋጋው፣ ከራሱ አይምሮ ጋር ነው። እኔም እየኖርኩት ያለሁት እሱን ነው። ጥያቄ ስጠይቀው አልመልስልህም ይለኛል። ተወኝ ስለው አልተውህም ይለኛል። እለፈኝ ስለው አላልፍም ይለኛል። እንደ ጥላ ተከትሎኝ ይመጣል። በቀን ከኔ ጋር ይነሳል፣ በሌሊት ከኔ ጋር ይተኛል። ሰው በውጭ ያለውን ጠላት ሊሸሽ ይችላል፣ በውስጡ ያለውን ግን ወዴት ይሸሸዋል? ሕይወቴ በሙሉ ጭንቀት ሆነ። መፍትሄ የሌለው ጭንቀት፣ መቋጫ የሌለው ጭንቀት። አንዳንዴ ራሴን እጠይቃለሁ፣ እንዴት ሰው እድሜ ልኩን በጭንቀት እንዲኖር ይፈረድበታል ብዬ። ግን መልስ የለም፣ ዝምታ ብቻ ነው። ሰዎች ከውስጤያዊ ምናልባት ጤናማ መስላለሁ፣ በውስጤ ግን በየቀኑ ጦርነት አለ። ፈገግ ማለት እሞክራለሁ፣ ውስጤ ግን እያለቀሰ ነው። ነገር ግን አንድ ቀን ምናልባት የጭንቀት ይደክማል፣ እኔ አልደክምም። ምናልባት አንድ ቀን አይምሮ ይጸጥ ይላል። ምናልባት አንድ ቀን የልቤ ጦርነት ያበቃል። እስከዚያ ድረስ ግን እኖራለሁ፣ ምክንያቱም በጨለማ ውስጥ እንኳን ትንሽ ብርሃን እንዳለ አምናለሁ።